ያው የመጣሁት አብርሽ እዚህ ጋር የሆነ ሰፈር እንሂድ ብሎኝ ነው የመጣሁት። እንግዲህ ምን እንደሚፈጠር አላውቅም። አብርሽን ያው ቤስት ፍሬንዴ ነው፣ የረጅም ጊዜ ጓደኛዬ ነው። ራሽኒስ ፍቅሬት ታቆይ ማለት ነው። ሰላም ውድ የላይፍ ኦፍ አብርሽ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ ዛሬ ብታምኑ ባታምኑ ሰሊን ከሰዓት ጀምረን እስካሁን እየጠበቅናት ነው እና ወደ ጉዳዩ እንደሄደች 5 ሰዓት አካባቢ ነግረውና የሆነ ሰው ነግሮናል ማለት ነው። እና እስካሁን እየጠበቅናት ነው፣ አልመጣችም። እንዳለችው ሰፈር ቀይራ ይሆን ወይስ ደግሞ ጀስት ጉዳዩ አዘግይቷት ይሆን አላወቅንም። እንግዲህ በባለፈው ቪዲዮአችን እንዳያችሁት በጣም በሚያስጠላ ሁኔታ ዲስሪስፔክት አድርጋኝ ኖርማሊ ማይባል ነገር ሁሉ ብላኝ በሰው መሃል አዋርዳኛለች ማለት ነው። ሶ እንግዲህ ዛሬ ያ ነገር እውነት ነው ወይስ ደግሞ እሷ ስራ ቢዚ ሆና ነው በስሜት ነው እንደዛ ያለችኝን የሚለውን ነገር ለማጣራት ለመጨረሻ ጊዜ ተገኝቻለሁ ማለት ነው። ይኸውላችሁ በተመልካቾች ፊት ቃል ምገባላችሁ ነገር በቃ ዛሬ ለመጨረሻ ጊዜ ሰላም ጋር ያለኝን ነገር ለመወሰንና ለማረጋገጥ ነው የመጣሁት ማለት ነው። እና ውድ ቤተሰቦቼ እንግዲህ አሁን ኦልሬዲ 10 ሰዓት ምናምን ሆኗል። እስካሁን እየመጣች አይደለም። እጠብቃታለሁ እስከ ማታ ድረስ። ምናልባት ደግሞ እንዳላችሁ ሰፈር ቀይራ ከሆነም ካለችበት መሄድ አያቅተን። ቤተሰቦቼ ሌላኛው ጓደኛዬ ነው፣ ጌዲዮን ይባላል። ወደዚህ እንግዲህ አብሬ ያው እኔ ጋር ዛሬ ፕሮግራም እሁድ ስለሆነ ዛሬ እኔ ጋራ አብሮ ጊዜ ለማሳለፍ ለመጫወት ነበር የመጣው ማለት ነው። እንግዲህ በማያውቀው ነገር እዚህ አምጥቼዋለሁ። እውነት ለመናገር ምን ላደርገው ወደዚህ እንደመጣው የሚያውቀው ታሪክ የለም። የተወዛገበ ይመስላል። እስኪ ጓደኛዬ ለቤተሰቦቼ ሰላም በላቸው እና ደግሞ ያለውን ሁኔታ እስኪ ያስረዳቸው። ኦኬ እንዴት ናችሁ የአብርሽ ቤተሰቦች በሙሉ? ዛሬ ያው የመጣሁት አብርሽ እዚህ ጋር የሆነ ሰፈር እንሂድ ብሎኝ ነው የመጣሁት። እንግዲህ ምን እንደሚፈጠር አላውቅም። አብርሽን ያው ቤስት ፍሬንዴ ነው፣ የረጅም ጊዜ ጓደኛዬ ነው። ሶ ዛሬ ነው የመጣሁት። የሚሆነውን ነገር አብረን ነው ያለው። አመሰግናለሁ ጌዳዬ። ያው አንዳንዴ ያው ማለት ጓደኛ የጓደኛውን ነገር አብሮ መስዋዕት የሚከፍል አብሮ ማንኛውም ነገር የሚቀበል እንደመሆኑ መጠን እኔ ማለት እንደዛ አይነት ጓደኛ አለኝ ብዬ አላስብም ነበር። ማለት ትግስቱ በቃ ማለት እስካሁን እንግዲህ ሰው ከ6 ሰዓት ጀምሮ እስካሁን ድረስ በፀሐይ ምንም ነገር ሳንበላ ሳንጠጣ መቆየት በጣም እኔ እንጃ እንደዛ አይነት ጓደኛ ይስጣችሁ ለማለት እወዳለሁ። ለማንኛውም አሁን የምጠብቀው ነገር አለ ጌዳ። ምን እንደምጠብቅ መቼም አልነገርኩትም ብያችኋለሁ ማለት ነው። ያው ይሄ ነገር እንግዲህ ሀፕን እስከሚያደርግ ድረስ የምጠብቀው ነገር እስኪሳካ ድረስ ጌዳ አሁንም በጽናት ከጎኔ እንደሚሆን ትቶ ይላል መሄድ እንደው ምናልባትም ጥሩ ነገርም ስላልመሰለው ይመስላል። ጌዳ ግን ለምን ትተኸኝ አልሄድክም ማለት? ያው ጓደኛ ሲባል በክፉም በደጉም ጊዜ አብሮ መሆን ስላለብኝ፣ ስለዚህ ምንም ቢፈጠር ጓደኛዬ መለየት አልችልም። እርግጥ ነው በጣም ረጅም ደቂቃዎች ቆይተናል፣ ሰዓታትም ቆይተናል። ስለዚህ ከሱ መለየት አልችልም። የሚፈጠረው ነገርም አብረን ያለን ማለት ነው። መንቀሳቀስ አንችልም እንዴ? ይሄ ሰፈር እኮ መዝናኛ ከሆነ ቆይ እንዴት አታይም እንዴ? የምታያቸው ዛፎቹ የአበቦቹ መዓዛ ደስ አይልም? ይሄ ፊት ለፊት ያለው ዛፍ ምናምን ደስ አይልም ብዬ ላስቅህ ወይስ ምን ብለህ ነው አንተ የሚገባ ማለት አይ ዶንት ኖ። ይቅርታ ጠይቄሃለሁ ግን አይደለምና ዛሬ እድሜ ዘመኔን የምጠብቀው ጉዳይ አለኝ። ያንን ነገር እስካልሄደ ድረስ አንተ መሄድ ትችላለህ፣ እስካልመጣልኝ ድረስ አንተ መሄድ ትችላለህ። እኔ ግን አልንቀሳቀስም። እዚህ ወይ ግዴታ ከሆነ ንገረኝና መቆየት እስካለብህ ድረስ እንቆይ። ሰው እኔ ግን አሁን በጣም እየተጨነቅኩ ነው። ነገርየው ግልጽ አድርግልኝና እዚህ ቢሆን ምን አስፈላጊ ከሆነ ልናደርም እንችላለን እኮ። ጌዳ እነግርሃለሁ፣ ትንሽ ጠብቀኝ። በቃ 30 ደቂቃ ጠብቀኝ። እኔ በቃ ሰለችኝ። እዚህ በላይ መቆየት አልችልም። አውቃለሁ በጣም ትግስትን በጣም ረጅም ሰዓት ቆይተናል። አይ ነው ትግስትንማ ሳላደንቅ አላልፍም። ግን ያው ቢሆንም አይ ዶንት ኖ ብቻ እኔ 30 ደቂቃ የተቀመጥኩ ያክል እየተሰማኝ አይደለም በነገራችን ላይ። ስለዚህ እኔ ያልገባኝ ነገር አለ ማለት ነው። ስለዚህ ነገር አትነግረኝም? ጓደኛ ማለት ምን ማለት ነው ታዲያ?
አይ ነው ጓደኛ ማለት ሁሉ ነገር ነው። ሚስጥረኛ ነው። በቃ ሁሉ ነገር ነው ማለት ግን ቢሆንም አንዳንድ ነገሮች አሉ ማወቅ ያለብህና የሌለብህ ነገሮች እና ደግሞ ያን ነገር ልታውቀው ዛሬ ሰዓቱ ነው እየገምታለሁና 30 ደቂቃ መጠበቅ ነው የሚጠበቅብህ ያን ለማወቅ። ኦኬ ችግር የለም ጓደኛዬ፣ እኔ ላንተ ማለት ነው ነገር የለም። ብዙ ነገር አድርግልኛል፣ እንጠብቃለን። አያሳሰቅናለሁ። ምን ያየ ታዲያስ ሰላማቲ ምንድነው ችግር? አሁንም ነገር ጀመርሻ? ምን ነገር እየጀመርኩ አይደለም። ምንድነው ችግር? ለምንድነው የመጣው? ችግሬ አንቺ ነሽ። ሌላ ምንም ችግር የለም። አንቺ ነሽ ችግር። ወይኔ ከማርኛ ውጭ በምን ቋንቋ ልንገርህ? አንቺ ፈታት ያለ ስራ ላይ ትያለሽ። ምንድነው ስራሽ? እሺ አልገባኝም። አይመለከትም እኮ አይመለከትም። እናት መሰጪ ከሆነ እኮ ሁለት ምርጫ ሰጥተሽ ነበር አይደል? አንቺ የኔ መሰቃየት ያስደስትሻል? አሰማም ንገሪኛ። ምን ነበር? እኔ ስሰቃይ አንቺ ደስ ይልሻል? ሰፈር ድጋሚ እንዳትመጣ አላልኩም? እመጣለሁ። ለምንድን ነው የምትመጣው? እንኳን እዚህ ሰፈር ማለት በቃ ድጋሚ እንዳትመጣ። የጨረቃም ልጅ እሄዳለሁ። የኔ መሰቃየት ያስደስትሻል? እሺ የት ነው የቆየሽው አሁን? አይመለከትህም። ይመለከተኛል። ምንም አይመለከትህም። በቃ ንገሪኛ። እነግርሃለሁ የምትይኝ አንቺ ምን ማለት ነው? ቆይ አልገባኝም። አንቺ ማን ነሽ? ቆይ አታውቀኝም? እቅሻለሁ። ማቃት ሰላምን ነው። እሺ ግን አሁን ለምን እንደመጣሽ ሁሉ ጥርጣሬ እየተሰማኝ ነው። ለስራ ነው የመጣው። ለምንም ስራ አይደለም። እሺ አሁን ስራ ነው። ይሄ ለስራ ሄድሽ ይመስላል። አላውቅም። ይሄ ነገር ማጣራት ሳይመጣ ነው። ሌላ ሰው ልታገኝ መተሽ ከሆነ ንገሪኝ። አገኝም መብቴ ነው ግን ለስራ ነው የመጣው። ጭራሽ እኔስ ፍቅሬ ታቆይ ማለት ምንድነው እንዴ? ማለት ለዚህ ነው እንዲያመጣኝ ማለት ቆይ ሌላ ሰው ላገኝ ቆይ ያለች ነው እንዴ? አልገባኝም። ምንድነው አንተ ለዚህ ነው እንዲያመጣኝ እንዴ? አይደለም ሌላ ሰው እኮ እንዴ ማለት ምን ማለት ነው? ምንድነው ጓደኛ አይደለው እንዴ? በእናትህ ተወኝ፣ በእናትህ እንዴ አይደለም። ኧረ በእናታችሁ ምንድነው? እሺ ትንገረኝ በእናትህ ተወኛ። አብርሽ ምንድነው ማለት ትንገረኝ እኮ ነው የምልህ። እናንተ ምንድነው በይሳብ እንደዚህ ትጣላላችሁ እንዴ? ምንድነው አብርሽ? አይደለም ጌዳ። እሺ ና እኔን አውራ። እሺ የሚገለግል ይሁን ነው። ተረዳኝ እስኪ። እሺ ምንድነው ችግራችሁ? ተወቀለ ማን ነው ንገረኛ። ምንድነው ችግራችሁ? እውነቱን ማውራት እኮ ያባስ ነው። ማን ገደለ እኮ? ተረጋጋ። አይደለም አልገባኝም። አልገባኝም። እሺ ተረጋጋው። እሺ ስለዚህ ችግራችሁን ቀስ ብላችሁ ለኔ ንገሩኝና መፍታት እንችላለን ማለት ነው። ስለዚህ አሁን ምንም እኮ እሱ የሚፈታ ነገር እኮ የለም። እሱ አረጋጋዋለሁ። ወይኔ አብርሽ ወይኔ ቆይ ለምን አልነገርሽኝም? እንዴ እናንተ እኮ ሌላ ሰው ላገኝ ነው ብለሻል። እኔ ሌላ ሰው ላገኝ እኮ አላልሽኝም? ምንድነው መብቴ ነው ማለት? እሺ ለምን እኔን አልነገርሽኝም? ማለት አብሽ ጓደኛ ነኝ አይደል? ስለዚህ ምን ነገር አክብር። እያከበርኩ ሰማኝ። እሷ እኮ ሌላ ሰው ላገኝ ነው የመጣሁት አለችኝ እኮ። በቃ እሱን ነገር እንነጋገራለን። ቆይ ፍቅሬስ? እሺ በኋላ ታወራታለህ እሱን ነገር። ስለዚህ አሁን ተረጋጋ። ስማ መረጋጋት ጓደኛ ከሆነ ጤንነቱን ቸክ። እሺ እኔ ጭራሽ በሽተኛ ነኝ። ጤነኛ ብትሆን ምን ናቸው? እኔ በማላውቀው ውስጥ ጣጣ ታስገቡኝ። ውጡልኝ ህዝብ። ፈጣሪ ሆይ ምን እሱን አረጋጋለሁ። ማለት ምን ልታረግ እኮ ከማን ጋር ነው ንገሪኛ። ከማን ጋር ነው? ገባኝ። አሳይሻለሁ። በእናትህ ተወኝ። በእናትህ ስንት ነገር አሳልፈናል። በቃ ተረጋጋ። ችግር ካለብህ ለኔ። ኦ ማይ ጋድ